ሰላም እንዴት ናችሁ? ዛሬ ስለ ሱስ ህመም እንነጋገራለን። ብዙ ሰዎች ሱስ ህመም ነው ወይ ይላሉ። ሱስ በእውነት የአእምሮ ህመም ነው ወይስ አይደለም የሚለውን እናነሳለን ዛሬ። ዶክተር ሽብቱ ሰው እባላለሁ፣ የአእምሮ ሐኪም። ሱስ በብዙ መልኩ የሰውን ህይወት የሚያቃውስ፣ ማህበራዊ ህይወትን የሚጎዳ፣ ለረዥም ጊዜ አንጎልን የሚጎዳ ተደጋጋሚ የሆነ የሚቆይ ዘላቂ የአእምሮ ህመም ነው። ሱስ የአንጎል ህመም ነው። አንጎልን የሚጠልፍ ሰው ከራሱ መስመር የሚያስት ህመም ነው። እንደ አንድ ሰው ምንም አይነት ምልክት ሲኖርበት ነው የሱስ ህመም አለው የሚባለው የሚለውን ስናይ ሰዎች ሱስ ድሮ ከሚጠቀሙት መጠኑን አብዝተው መጠቀም ሲጀምሩ፣ ሱሱን ሲያቆሙ የተለያዩ ምልክቶች የድብርት፣ ማንቀጥቀጥ፣ ማዛጋት፣ የስሜት መረበሽ፣ እንቅልፍ ማጣት፣ እነዚህ ተያያዥ ነው። ሌላው በማህበራዊ ህይወታቸው ላይ ችግር ሲያመጣባቸው ከሱስ ጋር በተገናኘ የሚጠበቅባቸውን ኃላፊነት ማድረግ ሲያቅታቸው፣ ስራ ላይ መስራት ሲያቅታቸው፣ አባት ከሆኑ አባትነትን ማድረግ ሲያቅታቸው፣ ሌላው ሰዎች ከሱስ የተነሳ ሰው ለሰው ግንኙነት ላይ ከፍተኛ የሆነ ጫና ሲኖር፣ ያ ማለት ግጭት ውስጥ ሲገቡ፣ ከሱስ የተነሳ ትዳራቸው ሲፈርስ፣ ብዙ ሰው ለሰው ግንኙነት፣ ስራ መበደል፣ እንደዚህ የተያዙ ነገሮች ሲፈጠሩ